ዛሬ ደግሞ 3 ቀን ያለ ሐሳብ የምታዘጋጁትን ውጭ ይዤ መጥቻለሁ። ሰላም ውድ የዋራክ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እነዚህን ጤናማ ምግቦች ለ3 ቀን ለቁርስ ለምሳና ለራት ልትሰጧቸው ትችላላችሁ። ለቁርስ ጥቅል ጎመንና ስኳር ድንች። ይህንን ምግብ ለማዘጋጀት ስኳር ድንች፣ ጥቅል ጎመን፣ ዘይትና ነጭ ሽንኩርት ያስፈልገናል። መጀመሪያ አጥበን ከትፈን ያዘጋጀነው ስኳር ድንች እንጥደዋለን። እንደዚህ ከትፈን ስንጥደው ውስጡ ቶሎ ይበስልልናል። ስኳር ድንች ጤናማ ከሚባሉ ምግቦች አንዱ ሲሆን የበሽታ መከላከል ኃይልን ለማሳደግ ለጤናማ ሆድና ልጆች ኢነርጂ እንዲኖራቸውም ይጠቅማል። ከዛም ስኳር ድንቻችን ሲበስል እናውጣዋለን። አጥበንና ለልጆቻችን ለአመጋገብ ምቹ አድርገን የከተፍነውን ጥቅል ጎመን ድስት ውስጥ እንጨምራለን። ከዛ ለማብሰል የሚሆን ትንሽ ውሃ እንጨምራለን። ከዛም እስኪበስልልን ድረስ ጎመናችን ከድነን እንተወዋለን። ምክንያቱም ለልጆች የምንሰራው ምግብ በተቻለ መጠን ባይቁላላ በውሃ ብቻ ብናበስለው ዘርፈ ብዙ ጥቅም አለው። ጎመናችን ሲበስል ትንሽ ኦሊቭ ኦይል ወይም ደግሞ የምንጠቀመው ማንኛውም የምግብ ዘይት እንጨምራለን። ትንሽ ነጭ ሽንኩርቱ ቴስቱ ስለሚከብዳቸው ማብዛት የለብንም። ጥቅል ጎመን በቀላሉ የምናገኘው ብዙ ጥቅም ያለው አትክልት ነው። በሽታን ለመከላከል የልጆችን ሴል ለማሳደግና ለሆድ ጤና ይጠቅማል። ጥቅል ጎመን ፎሌትና ቫይታሚን B6 ስላለው የልጆችን የአእምሮ እድገት የማገናዘብ ችሎታን ለማሳደግ ይጠቅማል። ስለዚህ እንደ አንድ ጥሩ አማራጭ ነው። ከበሰለ በኋላ ከስኳር ድንቹ ጋር በዚህ አይነት ሹካ ተጠቅመን እንፈጨዋለን። በዚህ መልኩ ለልጆቻችን ማቅረብ እንችላለን ማለት ነው። ከፍ ላሉ ልጆች ደግሞ ዳቦ ላይ በመቀባት መስጠት እንችላለን። ነገር ግን ከ1 ዓመት በታች ያሉ ልጆች ዘይትና ነጭ ሽንኩርትን ባንጠቀም ይመከራል። ለምሳ ሩዝና የፍየል ስጋ። ይህንን ምግብ ለማዘጋጀት የፍየል ስጋ፣ ኦሊቭ ኦይል፣ ነጭ ሽንኩርት፣ ሩዝና እርድ ተጠቅሜያለሁ። በቅድሚያ የፍየል ስጋውን አጥበን ለአመጋገብ እንዲመቻቸው አድርገን አድቅቀን የከተፍነውን ስጋ እንከትና ለማብሰል ትንሽ ውሃ እንጨምራለን። ምክንያቱም በተቻለ መጠን ለልጆች የምንሰራውን ምግብ ባናቁላላው ይመከራል። በውሃ ብቻ ማብሰል ብዙ የጤና ጥቅሞች አሉት። የፍየል ስጋ ለህፃናት እድገት ጠቃሚ የሆነ ፕሮቲን አለው። በውስጡም ያለው አይረን ለአእምሮ እድገት ጠቃሚ ነው። ያለው ስብ ወይም ደግሞ ፋት ከሌሎች ስጋዎች አንፃር ዝቅ ያለ ስለሆነ በጣም ጠቃሚ ስጋ ነው። የፍየል ስጋው እስኪበስል ድረስ ሩዙን እናጥበዋለን። ሩዝ በውስጡ ያለው ካርቦሃይድሬት ልጆች ኢነርጂ ወይም ደግሞ አቅም ኖሯቸው እንዲቆዩ ያደርጋል። በተጨማሪም ካሎሪ ስላለው የህፃናትን ክብደት ለመጨመር ጥሩ አማራጭ ነው። የፍየል ስጋው ሲበስል ያጠብነውን ሩዝ እንጨምራለን። ከዛም ትንሽ እርድ እንከታለን።
ከዛም ኦሊቭ ኦይል ወይም ደግሞ የምንጠቀመውን ዘይት እንጨምራለን እና ማስለዋለን። ከዛም ይበቃል የምንለውን ውሃ ካደረግን በኋላ ጨው ጨምረን እስኪበስልልን እንከድነዋለን። ከዛም ሲበስልልን እስኪበርድ እናስቀምጠዋለን። ከዛም በዚህ መልኩ መመገብ እንችላለን። እዚህ ጋር ልብ ማለት ያለብን ነገር ይህ ምግብ ከ6 ወር ጀምሮ ላሉ ልጆች ይሆናል። ነገር ግን ከ1 አመት በታች ላሉ ልጆች ዘይት፣ ጨውና ነጭ ሽንኩርት ባንጠቀም ይመከራል። ልጆቻችንን ፈጣሪ ይጠብቀልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግን እንዳትረሱ። ለራት የአበሻ ጎመንና ካሮት። ይህንን ምግብ ለማዘጋጀት ካሮት፣ ጎመን፣ ኦሊቭ ኦይል ተጠቅሜያለሁ። በመጀመሪያ ካሮታችንን ልጠን አጥበን እናዘጋጃለን። ከዛ አጥበን ያዘጋጀነው ጎመን እንጥደዋለን። ጎመን ለጤናማ አጥንትና ለደም ዝውውር የሚጠቅሙ ቫይታሚን K አለው። ለቆዳ ለአይንና የበሽታ መከላከል አቅምን የሚጨምሩ ቫይታሚን A አለው። በተለይ ህፃናት ምግብ ሲጀምሩ ከሚመገቧቸው ምግቦች መካከል አንዱ ከሆነ ሳይከብዳቸው ከጡት ወደ ምግብ እንዲሸጋገሩ ያግዛል። ያለው ካልሲየም ለአጥንት ጥንካሬ በጣም ጠቃሚ ነው። በተጨማሪም በጎመን ውስጥ ያለው ፎሌት ለአይምሮ እድገትና ለዘረመል ወይም ደግሞ ለዲኤንኤ ጠቃሚ ነው። ጎመኑ ብዙ መብሰል የለበትም። ገንፈል ካረግነው በኋላ በዚህ መልኩ እናጠለዋለን። ከዛ በኋላ ካሮቱን እንጥደዋለን። ስለ ካሮት ከዚህ በፊት የሰራሁት ቪዲዮ አለ። የጣድነው ካሮት እስኪበስል ድረስ ገንፈል ያደረግነውን ጎመን ለመብላት እንዲመቻቸው በደንብ አድቅቀን እንከትፈዋለን። በውሃ ብቻ ያበሰልነው ካሮት ውስጥ ትንሽ ኦሊቭ ኦይል ወይም ደግሞ የምንጠቀመውን የምግብ ዘይት እናደርጋለን። ጎመኑን ከተን ትንሽ ካበሰልነው በኋላ እናወጣዋለን። በተቻለ መጠን ለልጆች የምንሰራውን ምግብ ባናቁላላው ይመከራል። ጎመኑን ብዙ ካበሰልነው ከጎመን ውስጥ የሚገኘው ንጥረ ነገር ስለሚጠፋ ብዙ መብሰል የለበትም። ከዛ ሲበርድ በዚህ መልኩ መመገብ እንችላለን።
ለቁርስ እንቁላል ለልጆች የአይምሮ እድገትና ፍጥነት ለጤናማ አይንና ጡንቻ እንዲሁም ከፍተኛ ለበሽታ መከላከል ኃይልን ለማሳደግ ይጠቅማል። እንቁላል እጅግ ጠቃሚ ከሚባሉ ምግቦች ውስጥ በቅድሚያ ከሚጠቀሱ አንዱ ነው። ይህንን እንቁላል ለማዘጋጀት ካለ ኦሊቭ ኦይል አለበለዚያም የምንጠቀመውን የምግብ ዘይትና እንቁላል ብቻ ነው የሚያስፈልገን። እዚህ ጋር ግን ከመስራታችን በፊት ልብ ማለት ያለብን ነገር አለ። እንቁላል አለርጂ ሊያመጣ ስለሚችል በትንሹ መሞከር አለብን። እንቁላል እጅግ ከፍተኛ ጥራት ያለው ፕሮቲን በውስጡ አለ። ሌላው ለአይምሮ እድገት በጣም ጠቃሚ ከሚባሉ ምግቦች አንዱ እንቁላል ነው። ኮሊን የሚባለው ንጥረ ነገር የህፃናትን አይምሮ ያሳድጋል። እንቁላል ደግሞ ጤናማና ተፈጥሯዊ የሆነ ኮሊን በውስጡ አለው። በተጨማሪም ለአይን ጤና እንቁላል አስፈላጊ ነው። ለምሳ ፎሶሊያና እርጎ። ዛሬ የምናዘጋጀው ጤናማ ምግብ የልጆችን ክብደት ለመጨመር፣ የበሽታ መከላከል ኃይልን ለማሳደግ፣ ለጤናማ አጥንት ጠቃሚ የሆነ ምግብ ነው። ሰላም ውድ የዋራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ይህንን ምግብ ለማዘጋጀት ፎሶሊያና እርጎ ብቻ ነው የሚያስፈልገን። በመጀመሪያ ፎሶሊያውን በዚህ መልኩ ጫፍና ጫፉን እንቆርጠዋለን። ፎሶሊያ ቫይታሚን ኬ አለው። ቫይታሚን ኬ ደግሞ ለአጥንት ጥንካሬ ጠቃሚ ነው። በተጨማሪም ፎሶሊያ የልጆች የበሽታ መከላከል ኃይልን የሚያሳድግ ቫይታሚን ሲ አለው። በደንብ ካጠብነው በኋላ ለመብላት እንዲመቻቸው አድርገን ደቀቅ አድርገን ከትፈን እናዘጋጀዋለን። የከተፍነውን ፎሶሊያ ድስት ውስጥ እንከተዋለን። ፎሶሊያ ህፃናት የሆድ ድርቀት እንዳያጋጥማቸው ይጠቅማል። በተጨማሪም ቫይታሚን ኤ ስላለው ለአይን ጤና ይጠቅማል።
ፎሶሊያ ለመብሰል ከ3 እስከ 5 ደቂቃ ድረስ ይወስዳል። ፎሶሊያው ከበሰለ በኋላ ትንሽ እስኪበርድ ድረስ እንጠብቀውና እርጎን እንጨምራለን። እርጎ ከፍተኛ ካሎሪ ስላለው የልጆችን ክብደት ጤናማ በሆነ መልኩ እንዲጨምር ያደርጋል። በተጨማሪም እርጎ ጤናማ የሆነ ስብ አለው። ይህ ደግሞ ለአይምሮና ለአጠቃላይ እድገት ይጠቅማል። እርጎ ሌሎች ጤናማ ጥቅሞች አሉት። እርጎ ካላገኘን ወይም ደግሞ ልጆቻችን የማይወዱት ከሆነ ከአቮካዶ፣ ከሙዝ፣ ከስኳር ድንች ወይም ደግሞ ከድንች ጋር ብንሰጣቸው ክብደታቸውን ለመጨመር ያግዛል። ጥርስ ላላቸው ልጆች እንደዚህ አድርገን መስራትና ማዘጋጀት እንችላለን። ነገር ግን ለማያኙኩ ወይም ደግሞ ጥርስ ላላወጡ ልጆች ፈጭተን መስጠት እንችላለን። በተሻለ መጠን ለልጆች የምንሰራው ምግብ ባናቁላላ ይመከራል። በውሃ ብቻ በማብሰል ብንሰጣቸው ብዙ ጥቅሞችን ያገኛሉ። ለእራት ቦለቄና ድንች። ይህንን ምግብ ለማዘጋጀት ቦለቄና ድንች ተጠቅሜያለሁ። ቦለቄ በበቂ ሁኔታ ካልተዘፈዘፈና ካልተቀቀለ ልጆች ላይ ጉዳት ሊያስከትል ስለሚችል መጠንቀቅ ይኖርብናል። ይህንን ቦለቄ ዘብዝፌ አሳድሬዋለሁ። አሁን እንቀቅለዋለን። ለመብሰል ረጅም ሰዓት የሚወስድ ሲሆን እንደ ብዛቱ ከ1 ሰዓት እስከ 2 ሰዓት ድረስ ሊወስድ ይችላል። ቦለቄ የልጆችን እድገት የሚደግፍ ከእንስሳት ተዋጽኦ ውጪ የሆነ ጠቃሚ ፕሮቲን አለው። በተጨማሪም በአግባቡ ተዘብዝቦ የተቀቀለ ቦለቄ ለልጆች የሆድ ጤና ከመጥቀሙም በተጨማሪ የሆድ ድርቀትን ይከላከላል። ለልጆች እድገትና ጤና አስፈላጊ የሆኑ በርካታ ንጥረ ነገሮችን ይዟል። ቦለቄያችን ወደ መብሰሉ ሲቀርብ ድንቻችንን እንልጥና አጥበን ከትፈን እናዘጋጃለን። አሁን ቦለቄው በደንብ በስሏል። እሱን እናወጣና ድንቻችንን እንቀቅላለን። ድንች ለልጆች እድገት ጠቃሚ የሆነ ምግብ ነው። ኢነርጂ እንዲኖራቸውም ይጠቅማል። በተጨማሪም የልጆችን ክብደት እንዲጨምሩ የሚያግዙ ካርቦሃይድሬትም አለው። የጣድነው ድንች እንደዚህ ሲበስል ከቦለቄው ጋር እንቀላቅለዋለን። ሹካችንን ለመፍጨት እንዲመቸን እንደዚህ አጥፈን ማዘጋጀት እንችላለን። ከዛ ሁለቱንም ምግቦች አንድ ላይ አድርገን እንፈጨዋለን፣ እናዋህዳለን በደንብ አድርገን። ማኘክ ለማይችሉ ልጆች እንዳይወፍርባቸው ትንሽ ውሃ መጨመር እንችላለን። ከዛ በዚህ መልኩ እናቀርብላቸዋለን ማለት ነው። Thank you. ለቁርስ የለውዝ ቂቤ
ይሄንን የለውዝ ቅቤ ለማዘጋጀት ለውዝ፣ ስኳር ድንች፣ ኦሊቭ ኦይል እና ካልተፈተገ እህል የተዘጋጀ ዳቦ ተጠቅሜያለሁ። በቅድሚያ ያዘጋጀነውን ለውዝ እንቆላለን። ለውዝ ለልጆች የአይን ጤና የሚጠቅሙ ቫይታሚን ኤ አለው። በተጨማሪም ፕሮቲን፣ ጤናማ ፋትና ለአይምሮ ጤና የሚጠቅም ንጥረ ነገርን ይይዛል። ለውዙን ከቆላን በኋላ እንዲበርድ ትተነው ስኳር ድንቻችንን እንልጣለን። ስኳር ድንች ጠቃሚ ቫይታሚኖችና ሌሎች ንጥረ ነገሮች አሉት። ለልጆቻችን እጅግ ጠቃሚ የሆነ ምግብ ነው። በውስጥ ያለው ቫይታሚን ሲ የልጆችን የበሽታ መከላከል ኃይል ለማሳደግ ይጠቅማል። ለአጥንትና ለጡንቻዎች ጥንካሬም የሚጠቅሙ ንጥረ ነገሮች አሉት። በነገራችን ላይ ለውዝን ስንመግብ ልጆቻችን አለርጂ እንደሌለባቸው በጥንቃቄ መከታተል ይኖርብናል። ከትፈን የቀቀልነው ስኳር ድንች እስኪበርድ ድረስ ለውዝን በዚህ መልኩ እናላቀቃለን። ከዛም በደንብ እስኪደቅ ድረስ እንፈጨዋለን። የፈጨነው ለውዝ ውስጥ ስኳር ድንቹን እንቀላቅላለን። ይሄንን የለውዝ ቅቤ በድንችም መስራት እንችላለን። ከዛም በመጠኑ ውሃ እየጨመረን እናሸዋለን። አሁን በዚህ መልኩ አዘጋጅቼዋለሁ። ከዛ በኋላ ዳቦውን በኦሊቭ ኦይል ትንሽ ሞቅ እናደርገዋለን። ካልተፈተገ እህል የተዘጋጀ ዳቦ ጤናማ በሆነ መልኩ ልጆቻችን ክብደታቸውን እንዲጨምሩ ያደርጋቸዋል። እንዲሁም ጠቃሚ የሆኑ ንጥረ ነገሮችም አሉት። ዳቦን እንደዚህ ቀብተን ካዘጋጀን በኋላ ህፃናት ጠርዙን መብላት ስለሚከብዳቸው ቆርጠን እናወጣዋለን። ከ6 ወር እስከ 1 አመት ላሉ ልጆች በማንኪያ ዳቦ ሳንጠቀም ብቻውን መመገብ እንችላለን። ለምሳ የፍየል ስጋና ካሮት። ይህንን ምግብ ለማዘጋጀት የፍየል ስጋ፣ ነጭ ሽንኩርት፣ ዘይትና ካሮት ያስፈልገናል። በመጀመሪያ ስጋውን አጥበን ለአመጋገብ እንዲመቻቸው አድርገን የከተፍነውን ስጋ ድስት ውስጥ እንከታለን። ከዛም ለማብሰል የሚሆን ትንሽ ውሃ እንከታለን። የልጆችን ምግብ ስናዘጋጅ በተቻለ መጠን በውሃ ብቻ ብናበስለው ይመከራል። ማቁላላቱ ብዙ የጤና ችግር ስለሚኖረው ባናቁላላው ይመከራል። የፍየሉ ስጋ እስኪበስልልን ድረስ ካሮታችንን ልጠን አጥበን ፈጭተን እናዘጋጃለን። የፍየል ስጋ ከፍተኛ ፕሮቲን ያለው ሲሆን ለህፃናት እድገት ጠቃሚ ነው። በተጨማሪም ቫይታሚን B12 አለው። ይህ ደግሞ ለልጆች የአይምሮ እድገትና ብሩህነት በጣም ጠቃሚ ነው። የፍየል ስጋ ከሌሎች ስጋዎች አንፃር ሲታይ ዝቅ ያለ ፋት ወይም ደግሞ ስብ አለው። ይህ ደግሞ ከሌሎች ስጋዎች በላይ ለልጆቻችን ሆነ ለኛ ጠቃሚ ያደርገዋል። ስጋው ከበሰለ በኋላ ያዘጋጀነውን ካሮት እንጨምራለን። ከዛም እስኪበስልልን ድረስ እንከድነዋለን። በየመሃሉ ግን ማማሰል እንዳይረሳ።
ካሮት ደግሞ በሽታን ለመከላከል የአይምሮ እድገትን ለመጨመርና ለሆድ ጤና በጣም ጠቃሚ የሆነ ምግብ ነው። ካሮቱ ሲበስል እጅግ በጣም ትንሽ ነጭ ሽንኩርት እንጨምራለን። የነጭ ሽንኩርት ጣዕም ከበድ ስለሚል መብዛት የለበትም። ከዛም ኦሊቭ ኦይል ወይም ደግሞ የምንጠቀመውን የምግብ ዘይት እንጨምራለን። ከዛ ትንሽ እናማስለዋለን። ትንሽ እሳት ከነካው በኋላ እናወርደውና እስኪወርድልን ድረስ እንጠብቃለን። ከዛ በኋላ በዚህ መልኩ ለልጆቻችን መመገብ እንችላለን። ለእራት ድፍን ምስርና ቲማቲም። መጀመሪያ ድፍን ምስሩን በደንብ እናጥብና ከዛም እንጥደዋለን። ድፍን ምስር ለልጆች አጠቃላይ እድገትና ለጡንቻ በጣም ጠቃሚ የሆነ ምግብ ነው። በተጨማሪም ፎሌትና ሌሎች ጠቃሚ ንጥረ ነገሮች ስላሉት ለልጆች የአይምሮ እድገት አስተዋጽኦ ያደርጋል። ድፍን ምስር ለመብሰል ትንሽ ጊዜ ይወስዳል። ከበሰለ በኋላ እናወጣዋለን። ቲማቲሙን አጥበን እንፈጨውና ብቻውን እናበስለዋለን። ቲማቲም የልጆችን የበሽታ መከላከል አቅምን ለማሳደግ የውሃ ጥምት ስሜትን እንዳይሰማቸው ለመቀነስና ሌሎች ጥቅሞች አሉት። ቲማቲሙ ውሃውን ወደ መጨረስ ሲጠጋ ኦሊቭ ኦይል ወይም ደግሞ የምንጠቀመውን የምግብ ዘይት እንጨምራለን። ከዛም በጣም ትንሽ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱ ለህፃናት ጣዕሙ ሊከብዳቸው ስለሚችል መብዛት የለበትም። ከዛም የቀቀልነውን ድፍን ምስር በሹካ ፈጭተን እንጨምራለን። ድፍን ምስር እንደ ሌሎች ምስሮች ካርቦሃይድሬት ስላለው ክብደትን ለመጨመር ይጠቅማል። ትንሽ አብረን ካበሰልነው በኋላ በጣም ትንሽ ጨው እንጨምራለን። ከዛም እናወጣዋለን። ከዛ እስኪበርድልን ጠብቀን በዚህ መልኩ ለልጆቻችን መመገብ እንችላለን። ከአንድ አመት በታች ላሉ ልጆች ዘይት፣ ጨውና ነጭ ሽንኩርትን ባንጠቀም ይመከራል። አማራጭን ለማዘጋጀት እንቁላል፣ የሀበሻ ጎመንና ዘይት ያስፈልገናል።
በመጀመሪያ ለልጆች እንዲመች አድርገን አጥበን አድቅቀን የከተፍነውን ጎመን ድስት ውስጥ እንከተዋለን። በራሱ ውሃ እንዲበስል እናደርጋለን። ውሃውን ሲጨርስ ትንሽ ውሃ እንጨምርና እስኪበስልልን ድረስ እንተወዋለን። የሀበሻ ጎመን ለበሽታ መከላከል የሚረዳ ለአይምሮ እድገት የሚጠቅምና ለጠንካራ አጥንትና ለጥሩ እይታ የሚጠቅሙ ንጥረ ነገሮች አሉት። ከዛም እንቁላላችንን እንመታዋለን። እንቁላል የተሟላና እጅግ ጠቃሚ የሆነ ፕሮቲን አለው። ለበሽታ መከላከል፣ ለአይምሮ እድገትና ለጤናማ ዓይን እና ለሌሎች የሰውነት ክፍሎች እድገት በጣም ጠቃሚ ነው። ይህንን ምግብ አዘውትረን ለልጆቻችን ብንመግባቸው በጣም ብዙ ጥቅሞችን ያገኛሉ። የመታነው እንቁላል ላይ በዚህ መልኩ ያበሰለውን ጎመን አንድ ላይ ቀላቅለን እንመታዋለን። ከዛም እንደዚህ አይነት የሳንዱች መስሪያ ካለን መጠቀም እንችላለን። ከሌለም ደግሞ መጥበሻችንን አግለን መጠቀም እንችላለን። ከዛም ሲበስልልን በዚህ መልኩ ለልጆቻችን ማቅረብ እንችላለን። ሁለተኛውን አማራጭ ለማዘጋጀት እንቁላል፣ ዳቦ፣ ወተትና ዘይት ያስፈልገናል። በመጀመሪያ እንቁላሉን እንመታዋለን። ከዛም ትንሽ ወተት እንጨምራለን። አብረን በደንብ አድርገን እንመታዋለን። ከዛም ካልተፈተገ እህል የተዘጋጀ ዳቦ ወይም ደግሞ ብራውን ዳቦ በመጠቀም ለልጆቻችን እንዲመች አድርገን በዚህ መልኩ እንቆራርጠዋለን። ሌሎቹን ዳቦዎች መጠቀም ይቻላል። ነገር ግን የተሻለ ጥቅም ለማግኘት እነዚህን አይነት ዳቦዎች ብንጠቀም ይመከራል። ዳቦ ለልጆች ኢነርጂ ይሰጣል። በተጨማሪም ክብደታቸውን እንዲጨምርም ያግዛል። ከዛም የቆረጥነውን ዳቦ ያዘጋጀነው ውስጥ በደንብ እየነከርን መጥበሻችን ላይ እናበስለዋለን።
ከዛም በዚህ መልኩ ለልጆቻችን ማቅረብ እንችላለን። ሶስተኛውና የመጨረሻውን አማራጭ ለማዘጋጀት እንቁላል፣ ሩዝ፣ ብሮኮሊ፣ ዘይት ተጠቅሜያለሁ። በመጀመሪያ ሩዛችንን በደንብ አድርገን እናጥበዋለን። ከዛም ለቃናው ያክል ቀረፋ ጨምረን እንጥደዋለን። ሩዝ ለልጆች ኢነርጂ ይሰጣል፣ ክብደታቸውን እንዲጨምር ያደርጋል። ሩዙንና ብሮኮሊውን ጎን ለጎን ጥጄዋለሁ ቶሎ እንዲደርስልኝ። ከዛም ሲበስልልን እናወርደዋለን። ከዛም በሌላ ዕቃ በመጀመሪያ ዘይት እንጨምራለን። ወዲያው ነጭ ሽንኩርታችንን እንጨምራለን። ከዛም በላዩ ላይ ብሮኮሊያችንን እንጨምራለን። ትንሽ ሲበስል አውርደን የሚበቃንን ያህል ሩዝ ቀንሰን አብረን እንቀላቅለዋለን። ከዛም በዚህ መልኩ ለልጆቻችን ማቅረብ እንችላለን። እነዚህ ምግቦች ከ6 ወር ጀምሮ ያሉ ልጆች መመገብ ይችላሉ። ጥርስ ላላወጡ ልጆች በመፍጨት መመገብ እንችላለን። ነገር ግን ከ1 ዓመት በታች ላሉ ልጆች ዘይት፣ ነጭ ሽንኩርትንና ጨውን ባንጠቀም ይመከራል። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ኮሜንት እንዲሁም ሰብስክራይብ ማድረግን እንዳትረሱ።